በፍሮጊቶክ ተልኳችን ቀላል ነው። እርሱን ከየትኛውም ቦታ ሆነው ወደ ቤቶ ማገናኘት፣ በአንድ ጊዜ አንድ ጥሪ። አሁን ትልቁ ጥያቄ ይህ ነው፣ አዲሱ ፍሮጊቶክ መተግበሪያ እንዴት መጠቀም ይቻላል? አይጨነቁ፣ ቀላልና ለተጠቃሚ ምቹ ነው። እንጀምር። ደረጃ 1 ወደ ጉግል ፕሌይ ወይ አፕ ስቶር ይሂዱ። ፍሮጊቶክን ይፈልጉ እና ይጫኑ። ደረጃ 2 መተግበሪያውን ይክፈቱ። ቋንቋውን ይምረጡ። ቁጥሩን ያስገቡና ወደ ዋትስአፕ ወይም ኤስኤምኤስ በተላከ ኮድ ያረጋግጡ። ደረጃ 3 ክሬዲትን ይግዙን። ይንኩ። የሚፈልጉትን መጠን ይምረጡ። የሚመርጡትን የመክፈያ ዘዴ ይምረጡ እና ግዢውን ያጠናቁ። ደረጃ 4 ቁጥር ይደውሉ ወይም በቀጥታ ከተመዘገቡበት ላይ ይደውሉ። ስለዚህ አዲስም ሆነ ከአሮጊት ስሪት እያዘመኑ የፍሮጊቶክን መተግበሪያ ዛሬ ያውርዱ እና ከቤት ጋር እንደተገናኙ ይቆዩ። በማንኛውም ጊዜ በማንኛውም ቦታ ከጉግል ፕሌይ እና አፕ ስቶር አሁኑኑ ያውርዱ። ፍሮጊቶክ ቤት የራቀው አንድ ጥሪ ብቻ ነው።